መጣውለ የአውሮፓ ሀያሉ ክለብ የአውሮፓ አስፈሪው ቡድኔን አየሁ አይደለ? አስፈሪው ቡድን ሐራም ፉትቦል ይጮታል ብለህ የኔን ቡድን አንተ ትጠረጥራለህ? የኔን ቡድን እንዴ እግር ኳስ ምን እንደሆነ እኮ ፕሪሚየር ሊጉ ላይ ያስተማረ የእግር ኳስ አው ያስተማረን ቡድን ስለ ሐራም ፉትቦል ከሐራም ቡድን ጋር ሊጮት ነው ብለህ ታወራለህ? ስለኔ ቡድን አየሁ አይደለ? አትሌቲኮ ማድሪድን የሚያህል ትልቅ ቡድን እንዴት በአውሮፓ ቻምፒዮንስ ሊግ መድረክ ላይ ገንድሼ እንግሊዝን እንዴት እንዳኮራዋት አየህ? ምን አይነት የሚያምር ቡድን ያለኝ ምን አይነት ቡድን ያለኝ አንተ አሁን አንተ ከኔ ጋር ታወራለህ? መጨረሻ ቆሻሻ ሰው ነው። አኮራሽኝ አርስዬ አኮራሽኝ ስንቱን ቋጣሪ እንቅልፍ እንደነሳ በታቂ ይሄ ጎል ሲገባ መቼ ቁልጭ አላችሁ አይደለም? ደህና በቃ አሁን እግርን ትታጠባለህ። እኔ ጥቅልል ብለህ ሆድ እየባተኝና ደህና ደር ቁጥር 2 ቪዲዮ መጣው ሼር ኮፒ ሊንክ አድርግ አድርስልኝ። ጀማው ይመቻችሁ። መጣውልህ ማን መጣውልህ የአውሮፓ ሀያሉ ክለብ የአውሮፓ አስፈሪው ቡድኔን አየሁ አይደለ? አስፈሪው ቡድን ሐራም ፉትቦል ይጮታል ብለህ የኔን ቡድን አንተ ትጠረጥራለህ? የኔን ቡድን እንዴ እግር ኳስ ምን እንደሆነ እኮ ፕሪሚየር ሊጉ ላይ ያስተማረ የእግር ኳስ አው ያስተማረን ቡድን ስለ ሐራም ፉትቦል ከሐራም ቡድን ጋር ሊጮት ነው ብለህ ታወራለህ? ስለኔ ቡድን አየሁ አይደለ? አትሌቲኮ ማድሪድን የሚያህል ትልቅ ቡድን እንዴት በአውሮፓ ቻምፒዮንስ ሊግ መድረክ ላይ ገንድሼ እንግሊዝን እንዴት እንዳኮራዋት አየህ? ምን አይነት የሚያምር ቡድን ያለኝ ምን አይነት ቡድን ያለኝ አንተ አሁን አንተ ከኔ ጋር ታወራለህ? መጨረሻ ቆሻሻ ሰው ነው። አኮራሽኝ አርስዬ አኮራሽኝ ስንቱን ቋጣሪ እንቅልፍ እንደነሳ በታቂ ይሄ ጎል ሲገባ መቼ ቁልጭ አላችሁ አይደለም? ደህና በቃ አሁን እግርን ትታጠባለህ። እኔ ጥቅልል ብለህ ሆድ እየባተኝና ደህና ደር ቁጥር 2 ቪዲዮ መጣው ሼር ኮፒ ሊንክ አድርግ አድርስልኝ። ጀማው ይመቻችሁ። አሁን አንተ ከኔ ጋር ታወራለህ? መጨረሻ ቆሻሻ ሰው ነው።